ጤና ይስጥልን ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች፣ የከበረ ሰላምታችን ባላችሁበት ቦታ ይድረሳችሁ እንላለን። ፍንፍኔ መልቲ ሚዲያ በተለያዩ ጊዜያት ስለ ሀገራችን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ዙሪያ የተለያዩ እንግዶችን እየጋበዘ ቆይታ ሲያደርግ ቆይቷል። ዛሬም እንደተለመደው በተለይ በሀገሪቷ ውስጥ ስላሉ ፖለቲካዊና ማህበራዊ ጉዳይ ላይ የሚያውጠነጥን ዝግጅት ይዘንላችሁ ቀርበናል። ዛሬ ከኔ ጋር የሚቆዩት እንግዳ የፖለቲካ ሰው ናቸው። አብዛኞቻችሁ ታውቃላችሁ ብዬ ነው የምገምተው። አቶ አላምረው ይርዳው ናቸው። አቶ አላምረው ይርዳው በአሁኑ ሰዓት የአገው ብሔራዊ ሸንጎ ፓርቲ ሊቀመንበር ሲሆኑ ከዚህ ቀደም ብሎ ደግሞ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚም ሆኖ አገልግሏል። እንግዲህ ውድ አድማጭ ተመልካቾቻችን ከአቶ አላምረው ይርዳው ጋር በሚኖረን ቆይታ መለስ ብለን ስለ ታሪካችን አንዳንድ ነጥቦችን እያነሳን የምናወጋ ይሆናል። በተለይ ስለ ዛጉዌ ሥርወ መንግስት፣ ከዛ በተጨማሪም በአሁኑ ወቅት በሀገሪቷ ውስጥ ስላሉ በተለይ ስለ ፖለቲካውና ማህበራዊ ጉዳዮችን እያነሳን ሀሳብ እንለዋወጣለን። ከፍንፍኔ መልቲ ሚዲያ የቴክኒክ ባለሙያዎች ጋር በጋራ በመሆን ፕሮግራሙን እየመራው ወደ እናንተ የማደርሰው እኔ አዳነ ተስፋዬ ነኝ። እስከ ፍጻሜው አብራችሁን ቆዩ። አቶ አላምረው እንኳን ወደ ፍንፍኔ መልቲ ሚዲያ ስቱዲዮ በሰላም መጡ። እሺ፣ አመሰግናለሁ። እንደሚታወቀው ሰሞኑን ከሃይማኖታዊ አስተምህሮት ጋር ተያይዞ ስለ ተክለ ሃይማኖት ጉዳይ ሰፊ አጀንዳ ሆኖ ነው ያለው። ተክለ ሃይማኖትን በተመለከተ የአገው ብሔር ተወላጆች የሚያነሱት ሀሳብ አለ። በተለይ ከዛጉዌ ሥርወ መንግስት ውድቀትና የአጼ ላሊበላ ልጅና የዛጉዌ ሥርወ መንግስት የመጨረሻ ንጉሥ ስለሆነው ስለ ንጉሥ ይትባረክ አሟሟት ጉዳይ እስኪ እርሶም የዛጉዌ ሥርወ መንግስት ባለቤት ከሆነው ከአገው ብሔር የወጡ እንደመሆኖት በዚህ የተክለ ሃይማኖት ጉዳይ ላይ ያሉት ሀሳብ እና አመለካከት ምን ይመስላል? የዛጉዌ ሥርወ መንግስት የመጨረሻው የቅዱስ ላሊበላ ወይም የአጼ ላሊበላ ልጅ ንጉሥ ይትባረክ የመጨረሻው የዛጉዌ መሪ ነበር ወይ ንጉሥ ነበረ። እሱ በኃይል አንገቱ ተቆርጦ የዛጉዌ ስርዓት ያበቃበት 1270 ነው። እንግዲህ የታሪክ ድርሳናት እንደሚያስረዱት እና እኛም እንዳገው ከልጅ ወደ ልጅ ከትውልድ ወደ ትውልድ እየተላለፈ በመጣው ያልደበዘዘ ታሪክ ውስጥ የምንረዳው በ1270 አካባቢ፣ ሌላው በጣም ዝርዝሩን ነገር ትተን አንተ ወደ አነሳው ነገር ብቻ ለመናገር ንጉሥ ይትባረክን በማስወገድ የሰለሞን ሥርወ መንግስት በሚል የሐሰት የውሸት ትርክት የዛጉዌ ሥርወ መንግስት የተጠናቀቀበት ዘመን ነው። እንግዲህ ከትንሾቹን ብቻ ለማንሳት ተክለ ሃይማኖት ከሞአንበሳ ከሚባሉ በደሴ እስጢፋኖስ በነበሩ የዋግ ተወላጅ የሃይማኖት አባት ጋራ በመመካከር ወይም በመመሳጠር ወይም በማታለል እዛ የነበረ ሁኔታ ብዙ ስለሚነባል ያን በማድረግ ከዛ በኋላ የቅርብ ዘመዳቸው ልጅ የሆነውን አንድ ተማሪ ለማንገስ በኋላ ይኩኖ አምላክ የተባለውን ዘራቸው ሁለቱም የሚመዘዘው ከኦሮሞ ነው። የተክለ ሃይማኖትም የይኩኖ አምላክም። ነገር ግን ራሳቸውን አማራና በነገራችን ላይ ያው አማርኛ ቋንቋ የዛጉዌ ወታደሮች የፈጠሩት ቋንቋ ነው። የላስታ ወታደሮች ይላሉ ብዙ የታሪክ ጸሐፊያን። እና በዛ ወቅት እንግዲህ አዲስ የውሸት ትርክት በመፍጠር በምንም ተአምር ሰለሞናዊ ዘር ሳይኖራቸው ምንም ሳይኖር በመሰረቱ ቢኖርም ኖሮ የአገውን ሥርወ መንግስት ወይም የአገውን ኢትዮጵያዊነት የአገውን ለስልጣን መብቃት የሚከለክል ነገር በሌለበት ሰውየው ራሳቸውን ብፁዕ በማድረግ በህልሜ
አገዎች በቃ ያለ ሳይፈቀድላቸው 300 ምናምን ዓመት ገዝተዋል። ከዚህ በኋላ ይወገዱ ብሎኛል እግዚአብሔር እያሉ የሌለ እግዚአብሔር የፈጠረውን ሰው በዚህ መንገድ ሊያረግ እንደማይችል ሌላ እግዚአብሔር የለም። መቼም ሁላችን የምናመልከው ይህንን ኦርቶዶክስ ሃይማኖትን ያቆዩት ከማንም በላይ የዛጉዌ አባቶች ናቸው። የዛጉዌ ነገስታት ራሳቸውን ቅዱስም ንጉስም ሆነው ሃይማኖታቸውን ጠብቀው የኖሩ ናቸው። ነገር ግን በዛን ጊዜ በነበረው ሁኔታ የዛጉዌ ነገስታት ከግብጽ ይመጣ የነበረውን ጳጳስ ከግብጽ ጳጳስ አናመጣም ራሳችን ጳጳስ እንሆናለን ብለው የግብጽን ሴራ ስለተረዱ ተክለ ሃይማኖት ደግሞ ከግብጾች ጋራ በነበራቸው ግንኙነት ሰውየው በጣም የነቁ የሴራ አእምሮአቸው በጣም ክፍት የሆነ ሰው ነበሩ። ስለዚህ በነገራችን ላይ መቼም የዋግ ህዝብ 99% 99.9 ነው ምናምን ፐርሰንቱ ኦርቶዶክስ ነው። እንደነገርኩህም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ወይም ሃይማኖትን ከማንም በላይ አጽንተው ጠብቀው በንግስና ህይወታቸው ውስጥ ዓለማዊ ክብርን ሳይፈልጉ ገዳማውያን ሆነው ነገስታቱ ያቆዩት ሃይማኖት ነው። ነገር ግን እኚህ ሰውዬ በህዝቡ ላይ እግዚአብሔር እንዲህ አለ፣ እግዚአብሔር ዛጉዌን ዛጉዌ አልተፈቀደለትም አለ፣ ያገው ቋንቋ የሰይጣን ቋንቋ ነው እያሉ የሌላቸውን በላዩንም እግዚአብሔር ያልሰጣቸውን ያልቀባቸውን የገድል እየጻፉ በላያቸው ላይ ከክርስቶስ ጋር ተመሳሳይ የሆነ በሳቸው በቀር በሌላ በምንም እንደማይዳን እያደረጉ እንደዚህ አይነት ሴራዎችን በመስራት በወቅቱ ህዝቡ በተለይ ያገው ህዝብ ለኦርቶዶክስ ሃይማኖት ከፍተኛ ክብርና እምነቱ የጸና ስለነበረ በዚያን ተጠቅመው ሰውየው በታሪክ እንደሚረጋገጠው ጵጵስናም ቅድስናም የላቸውም። ይሄ ብቻም አይደለም። ሰውየው በኋላም ዶክተር ላጲሶ ደሌቦ የታሪክ ምሁሩ እንደተናገሩት በኢትዮጵያ የመጀመሪያው የንጉስን አንገት የቆረጡ ሰው ናቸው። የንጉስን አንገት በካሪያ በቢላ ቆርጠው ወንድማቸውን ወይም የእህታቸውን ልጅ ያነገሱ ናቸው። ከዛ በኋላ ያ የተሰጣቸው ምንድነው ወጨጌ የሚል ማዕረግ ነው። ይሄ የፖለቲካ ስልጣን ነው ወጨጌ ማለት። ነገር ግን ብዙ ሰዎች በተለይም ራሳቸውን አማራ አድርገው የቆጠሩ ሰዎች ልክ የሆነ ትልቅ ነገር እንዳደረጉላቸው ሰለሞናዊ አድርገው ስላደረጓቸው ያለ ታሪካቸው ያለ ዘራቸው ዘር ስለሰጧቸው። በነገራችን ላይ ትግሬም አልከው አማራም አልከው በአብዛኛው የሰሜን ህዝብ አገው ነው። ነገር ግን አገውነትን መተው እንደ ስልጣኔ ተቆጥሮ በተለይም በተክለ ሃይማኖት በሰራው ሴራ ከባድ የሆነ በአገው እና በአገውነት ላይ የተካሄደ ዘመቻ ነው። ይሄ ለዛሬው የአገው ህዝብ ውድቀትን የተዳረገ ነው እና ዞሮ ዞሮ ብዙ ካህናቶችን እናነጋግራለን። አንድ ጊዜ ህዝቡ ስለተቀበለው ከዚህ ህዝብ አእምሮ እንዴት እናውጣው ነው እንጂ የተክለ ሃይማኖት የተቀባ የምንኩስናም የቅድስናም ነገር እንደሌላቸው ይታወቃል። እሳቸው የዚህ ምንድነው የተቀደሰ ቦታ አለ ማነው ደብረ ሊባኖስ የደብረ ሊባኖስ ወጨጌ ሆኖ የተሾሙ ናቸው። በሰለሞናውያን ምር ባነገሷቸው ነገስታት ማለት ነው። ለዚህም የአሁኖቹ ቅዱሳን አባቶቻችን ወጨጌ ምናምን እያሉ የሚሉት እኔ ተክለ ሃይማኖት የሚለውን ስለማልቀበለው ነው። በነገራችን ላይ በዛን ጊዜ አንድ ንጉስ በጳጳስ ነው የሚቀባው። እሳቸው ጵጵስና ሳይኖራቸው ነው ይኩኖ አምላክን ጳጳሱ ነው የሾሙት የቀቡት። ስለዚህ ጵጵስና የሚሰጠን ጊዜ ከጳጳስ ነው። በዛን ጊዜ ቅዱሳኑ የዛጉዌ ነገስታት ነበሩ ጳጳስ ራሳቸው ሆነው የሚኖሩት። ስለዚህ ከነሱም ጵጵስናን አልወሰዱም። ራሳቸው በራሳቸው ጳጳስ ሆነው ራሳቸው ቀብተው በራሳቸው ጊዜ እና ከስልጣኑ ከዛጉዌ ብቻ ወደዚህ ስለመጣላቸው ህዝቦቹም
እንደ ጳጳስ ቆጥሯቸው የኖሩ ሰው ናቸው። ስለዚህ ዛሬ ገድለ ተክለ ሃይማኖት የሚባለውም ትርክት የእሳቸው ነው። ብዙዎች አንዳንድ አባቶች ሲጨንቃቸው እውነቱን እያወቁ ሌላ ቅዱስ ተክለ ሃይማኖት የሚባሉ ነበሩ ይላሉ። እውነት ነው ነበሩ፣ ይሄን አምናለን እኛም። ይሄ ድርሳን የጻፉት ግን ራሳቸው ናቸው። ገድለ ተክለ ሃይማኖት የሚባለው የተክለ ሃይማኖት የሐሰት ትርክት ነው። ይህንን በማድረግ የአገውን ሕዝብ ለማጥፋት የተደረገ ነው። አገው ሕዝብ ላይ አገውን ሁለተኛ እንዳያንሰራራ የአገው ቋንቋ ቤተክርስቲያን ውስጥ እንዳይነገር በአገውኛ መቀደስ አይቻልም፣ በአገውኛ ጸሎት ማድረግ አይቻልም። ይህንን ሁሉ ብለው ያሉ ናቸው። የሰሩት ከፍተኛ ስራ ከሰው አእምሮ በላይ በመሆኑ በወቅቱ የነበረው ሁኔታ በጣም ከባድ በመሆኑ እርግጠኛ ነኝ በዚህ ሰዓት እኔም የምናገረው ነገር ጸረ ኦርቶዶክስ ተደርጎ እንደሚወራ አውቃለሁ። ከኔ በላይ ኦርቶዶክስ አለ ብዬም አላስብም፣ አይደለሁም። እኔ ዘር ማንዘሬ የካህን ልጅ ነኝ። ሌሎች በአንድ በኩል ያለውም ደግሞ ዘሬ ቤተክርስቲያንን የሚሰራ ቤተክርስቲያንን የሚያከብር ነው። እኔም በተቻለ መጠን ቤተክርስቲያንን እየደገፍኩ የምኖር ሰው ነኝ። የዛጉዌ ሥርወ መንግስት ከመመስረቱ በፊት የአክሱም ስልጣኔ ባለቤቶች የኩሽ ህዝቦች ናቸው የሚሉ የታሪክ ጸሐፊያን አሉ። እነዚህ ጸሐፊያን እንደሚሉት ከሆነ አክሱም የሚለው ቃል በራሱ ከአገው ቋንቋ የተገኘ ነውም ነው የሚሉት። በአሁኑ ጊዜ ደግሞ አንዳንድ ሰዎች የኢትዮጵያ ስልጣኔ ጥበብና እድገት ከዛጉዌ ሥርወ መንግስት ውድቀት ጋር ተያይዞ ነው የወደቀው ይላሉ። በዚህ ላይስ የእርሱ ሀሳብ ምንድን ነው? ላሊበላን የገነቡ አክሱምን የገነቡ የላሊበላን ቅዱስ ስራ የገነቡ ቅድስት ኢየሩሳሌምን ለመተካት ይሄ ሁሉ ብዙ ምክንያት አለው። ቅዱስ ላሊበላ ለእስራኤል ሀገር ኖረው ስለመጡ ቅዱስ ላሊበላ በመንገድ ላይ ኢትዮጵያን ኢየሩሳሌም ለመሄድ የሚደርስባቸውን መከራና ስቃይ ስላዩ ለምን ቅድስት ላሊበላን ኢትዮጵያ ውስጥ አልሰራም ብለው በዛን ሰዓት ባልሰለጠነ ዘመን በዶመዶመ ስለት በሌለው ነገር ይህንን ተአምር ሰርተዋል። በነገራችን ላይ ደጋግሜ ተናግሬዋለሁ። የአገው ሕዝብ እንደዚህ ታፍኖ ባያዝ ኖሮ ኢትዮጵያ ሌላ የተለየ ታሪክ ውስጥ ገባ ነበረ። ምክንያቱም ከዛ በኋላ የአገውን እድገት ጥበብ አስቆመው ከዛ በኋላ የመጡት ግን ታሪካቸው ምንድን ነው? መገዳደል። ከዛ በኋላ ያለን ታሪክ ዝም ብለህ ተከትለው አንዱ ንጉስ ሌላውን መግደል፣ አንዱ ሌላውን መግደል፣ አንዱ ሌላውን ማጥፋት፣ ይሄ ነው ታሪካቸው። እውነት ለመናገር ከዛጉዌ ነገስታት በኋላ ለኢትዮጵያ አንድ ታሪክ የሰራ አንድ ሐውልት ያቆመ አለ? ይሄ ትልቅ ህዝብ ነኝ እንትን ነኝ የሚለው ሁሉ እውነቴን ነው። ሐቅ ለምን አንናገርም? ኢትዮጵያ እኮ የኢትዮጵያ ልሂቃን እኮ አገውን ተንበርክከው ይቅርታ ጠይቀው አሁንም አገው ኢትዮጵያን በጥበብ እንዲያሳድግ መፍቀድ አለባቸው። የአገው ዘሮች የተፈቀደላቸው ከእግዚአብሔር የሰጣቸው ስጦታ አለ። ምንም የማይታስ ስለሆነ ነው። ዛሬ አክሱምን የሚሰራ እንኳን ኢትዮጵያዊ ዓለም የለም። አሁን ምናልባት ላሊበላን መቅረጽ ይቻል ይሆናል፣ ግን አይወዳደርም። ዛሬ ዘመኑ በረቀቀበት ሁኔታና ያን ጊዜ 40 ዓመት ሰው ስንት ዓመት እንደሚኖር በማያውቅበት ዘመን 40 ዓመት ለትውልድ ለሃይማኖት ቅድስናቸው 40 ዓመት ነው ያነጹት። 40 ዓመት ነው አፄ ላሊበላ 40 ዓመት ነው። ዛሬ ግን ተመልከት ምንድነው የሰሩት ነው። ከዛ ወዲህ ምን ተሰራ ለኢትዮጵያ? እኛ የምናውቀው ታሪክ የሚናገረው ከዛ በላይ መጥቶ ቦታ ማስፋት፣ አንዱን ባሪያ ማድረግ፣ አንዱን ያነሰ ሌላ ማድረግ፣ አንዱን ሌላ ስም መስጠት። ይሄው ለዛሬዋ የማትስማማ ሀገር ወደዛ መጣለው። መሰረቱ ይሄ ነው። ስለዚህ የአገው ሕዝብ የመሰረታት ኢትዮጵያ ግን የአገው ሕዝብ ብቻ አይደለም፣ በዛን ዘመን የነበሩ ኢትዮጵያን የመሰረታት ኢትዮጵያ ግን በሰላም በፍቅር የሚኖርባት በሃይማኖት በቅድስና የሚኖርባት ሀገር ነች። በነገራችን ላይ በታሪክ ውስጥ 300 ምናምን ዓመት የዛጉዌ ነገስታት እንደነበሩ ይነገራል። በዛ ጊዜ የዛጉዌ ነገስታት ጦር ሰብቀው አንድን ብሔር አጥፍተው አያውቁም። አንድን ብሔር የለም እንዲህ አይነት ታሪክ ዛሬ የምናየው። ከዛ ወዲህ የመጣው ታሪክ ግን ምንድነው?
አንዱ ሲወር አንደኛው አንዱ ሲወር አንዱ ለምሳሌ ኦሮሞና የአማራ ነኝ ያለውን ራሱ ካገው ያው ከዚህ ትርክት በኋላ ራሱን አማራ እያደረገ አማራ ያገውኛ ቋንቋ ነው፣ ግን በቋንቋችን ራሱን የሰየመው ህዝብ ሊቃን ኦሮሞ እንዲሁ ሲገፋፉ ነው የኖሩት። ሀቅ ነው መናገር ያለበት። ኦሮሞ ሲስፋፋ አማራ ነው ባዩ ሲስፋፋ እንደዚህ ነው የሆነው። ይሄ ታሪካቸው ዛሬ ላለችው አገራችን ሰላም ማጣት ዋና መንስኤ ነው። አገው ግን እችን ኢትዮጵያ ጥሩ አድርጎ መስርቷታል። በሃይማኖት፣ በሰብአዊነት፣ በመከባበር ሰው እንዲሁ ሃይማኖት ያለው ሰው ሰውን አይገለም። ስለዚህ እኛ አሁን ለኢትዮጵያ ከማንም የበለጠ ኃላፊነት አለብን። ለዚህም ነው ይቅርታ አድርግልና ትልልቆቹ አማራና ኦሮሞ የሚባሉት ብሔሮች አንድም የሚታይ ነገር ያልሰሩት እንደ ህዝብ ትልቅነታቸው ምንም ያልሰሩት ለዚህ ነው። ሲባሉ ሲጋደሉ አንዳንዱ ሲንቅ አንዳንዱ ሲጫነው እንዲሁ ነው የኖሩት። ታሪካቸው ይሄ ነው። ለሐውልት የሚሆን ለሀገር የሚጠቅም ኢትዮጵያን የሚያስከብር ኢትዮጵያ ጥንታዊ ሀገር ነች እኮ እንዲህ ነበረች። እንግዲህ ኦሮሞ ከተፈጠረ ስንት ዘመኑ ነው? አማራንም ካለ 700 800 ዓመት ሆናል። ምንም እንኳን 30 ዓመት እንደ አማራ ክልል ስም ቢሰጣቸው ምንድነው የሰሩት? ምን አደረጉ? እኔ አንዳንድ ነገሮች ምን ይችላሉ። ሬቻ መቼም ባህልም ሃይማኖትም ነው። እንግዲህ ይሄ አንጸህ የምታመጣው ጥበብ አይደለም፣ መናቂ አይደለም። ኦሮሞ ትልቅ የገዳ ስርዓት አለው፣ ዲሞክራሲ ማሳያ የሆነ አለው። በአሁኑ ወቅት በተለይ በሰሜኑ የሀገሪቷ ክፍል ውስጥ በፌዴራሉ መንግስትና ህወሓት ወይም ራሱን የትግራይ መንግስት ብሎ ከሚጠራው ቡድን ከተደረገው ጦርነት ጋር ተያይዞ በአማራ ክልል ውስጥ ብዙሃኑ ከነፍስ ወከፍ እስከ የቡድን ጦር መሳሪያ መታጠቅ ችለዋል። በተለይ ራሳቸውን ፋኖ ብሎ የሚጠሩት ኢመደበኛ የሆኑ ወጣቶች አሉ። ይህ ኃይል ከሰሜኑ ጦርነት በፊትም በክልሉ በሚኖሩት የቅማንት የኦሮሞና የአገው ብሔር ላይ አሰቃቂ ወንጀሎችን እንደሚፈጽም ይሰማል። ይህንን አስመልክቶም እርስዎ የሚመሩት ፓርቲ ፋኖ በተለይ በቅማንት ብሔር ላይ የሚፈጽመውን በደል ሲገልጽ ቆይቷል። ለመሆኑ የአገው ብሔር ራሱን ፋኖ ብሎ በሚጠራው ቡድን ውስጥ ያለው ተሳትፎ ምን ይመስላል? የአገው ህዝብ እንዴት ነው ታዲያ? ይሄ አደረጃጀት ውስጥ ሁሉ የአገው ልጆች አሉ። ምክንያቱም የአገው ልጆች ለምን ኖሩ ስትለኝ፣ አንደኛ አገውና አማራ በአሁኑ ሰዓት በአስተዳደርም የተለየ አይደለም። ስለዚህ የአማራ ክልል መንግስት ነው ክልሉን የሚያስተዳድረው። የአማራ ክልል መንግስት ነው የሚመለምለው። እኛ እንደ ጥቅል የትኛውን ጦርነት ላይ እንዳይሳተፉ ጥሪ አድርገናል። የአገው ህዝብ የትኛውን ጦርነት ላይ የህወሓትና የፌዴራል መንግስቱም ሆነ የክልሉ መንግስት ላይ ነገ ለሚታረቁ ህይወታቸውን አትሰዉ ብለናል። ስለዚህ የአገው ልጆች እዛ ውስጥ መኖራቸው የማይቀር ነገር ነው። ምክንያቱም እኛ ቅማንት ላይ በሚዘመትበት ጊዜ የአገው ልጆች የሆናችሁ የቅማንት ልጆች የሆናችሁ ሁሉ ልዩ ኃይል ላይ ያላችሁ ውጡ ብለን አንድ ጊዜ ወደ 200 ምናምን ሰው ነው ወጥቶ የመጣው። የምናደርገው ነው ያጣ ነው፣ የምናበላው የምናደራጀው ስለሌለ። ስለዚህ ይህ አደረጃጀት ወደ ኦሮሚያ ገብቷል ወይ እያደረገ ያለው ነገር ልክ ነው ወይ አይደለም የሚለው ነገር ለእኔ ከመጀመሪያ ነው የተበላሸው። ስለተበላሸ እኔ አይገባኝም። ኦሮሚያ ላይ አሁን ወለጋ ላይ የሚደረገው ነገርም አይገባኝም። ለምን መሰለ? ፋኖ ገብቷል ይባላል፣ የኦሮሞ ልዩ ኃይል እየገደለ ነው ይላሉ እዚያ ያሉ አማራዎች። መልካም፣ እንግዲህ በሀገሪቷ ውስጥ ያለውን ፖለቲካዊና ማህበራዊ ችግሮችን ለመፍታት ምን መደረግ አለበት ይላሉ? ያው ችግሮች መፈታት አለባቸው። ችግሮቹን ለመፍታት መኬድ አለበት። እንዳልኩ ቅማንት ላይ የነበረው ችግር በወቅቱ ባለመቀረፉ የመጠፋፋት ልምዱ ዳብሯል። ድሮ ዘግናኝ የነበረውን ሁሉ ተለማምዶታል ሰዎች። ስለዚህ አሁን ይሄ ነገር ከአንድ አካባቢ ወደ ብዙ አካባቢ እንዳይስፋፋ እና ችግሮች እንዲቆሙ መደረግ አለበት። ሁሌ ከሌላው መማርም ያስፈልጋል። በሩዋንዳ ላይ የደረሰው እልቂት የሚታወቅ ነው። አሁን በጣም አደገኛ ነው። እኛ ሀገር ውስጥ እየተደረገ ያለውም በሁለቱ ብዙ ህዝብ አለን በሚሉ አካባቢዎች ነው።
ያው አለን የሚለው ያው እኔ ብዙ ህዝብ አለን ማለትን ስለማላምንበት ነው። የኢትዮጵያ ህዝብ ብዙ ህዝብ የተቀላቀለና ብዙ አይነት ህዝብ ስለሆነ የአንድ ብሔር ህዝብ አድርጎ መቁጠሩ ብዙም የሚያስኬድ አይደለም። ዞሮ ግን ይሄን ነገር ማቆም የሚችለው ብልጽግና ብቻ ናቸው። ሁሉንም ነገር ሁሉም አይነት ድርድር ሰላም የሚያመጣ ድርድር መካሄድ አለበት። እኔም አሁን በኦሮሚያ ውስጥ ሸኔ ጋር ያለው ነገር ሸኔ የፖለቲካ ድርጅትም ይሁን የአማጺ ድርጅትም ይሁን እውነት ቅንነት ካለ ግለሰብም ይሁን በአጠቃላይ ኢትዮጵያ ውስጥ እርቅ መምጣት አለበት፣ ድርድር መደረግ አለበት፣ ሰውየው ጥያቄው መመለስ አለበት። ስለዚህ ሁሉን ነገር በኃይል ለመፍታት የሚካሄድበት ነገር መቆም አለበት። በቃ ልምድ መውሰድ አለ። ከደርግ አልተማርን። ደርግ ህወሓት ምን አባቷ ታመጣለች እያለ ትንሽ ነበረች፣ እንደዛ ለውርደት አበቃቸው። አሁንም ሸኔን አንዴ ያልተደራጀም፣ አንዴ የፖለቲካ ኃይል አይደለም፣ አንዴ የተበታተነ ነው፣ ምንም ማድረግ አይቻልም። መንግስት ነው። መንግስት የተበታተነም ከሆነ ሰብስቦ በቃ የፍላጎታቸው ምን እንደሆነና ወደ ሰላማዊ መንገድ እንዲመጡ ማድረግ አለባቸው። እርቅ መፈጠር አለበት። ኢትዮጵያ ውስጥ የሚያዋጣው እርቅ ነው። ስልጣንም የሚያቆየው ይሄ ሰላምና እርቅ ነው። ሰላምን መፍራት ጥሩ አይደለም። ብዙ ጊዜ ማስተዳደር የማይችሉ ሰዎች ሰላምን ይፈራሉ፣ የታወቀ ነው። ግን ሰላም ያጣ ህዝብ ነው። ይሄ ማንም ይሁን ማንም ዕውቀት እንኳን ባይኖረው እንኳን ዕውቀት ያላነሳቸው ሰዎች ዕውቀት እንኳን ባይኖራቸው ስልጣን ላይ ያሉ ሰዎች በአሁኑ ሰዓት ህዝቡ የሚፈልገው ስልጣን ሳይሆን ሰላም ብቻ ነው የሚፈልገው። ወጥቶ መግባት፣ ልማት ላይ መዋል፣ ልጆቹን ማስተማር ማሳደግ ነው የሚፈልገው። ስለዚህ ሰላምን መሪዎቻችን አይፍሩት። በየሰበቡ ግጭት ስልጣን ላይ ያኖረናል ብለው የሚያስቡትን ነገር ማቆም አለባቸው ማናቸውም ቢሆኑ እና ስለዚህ አማጺውን ጭምር ከሰላም ውጭ የተሻለ ኑሮ የምንኖር መሆኑን ግንዛቤ ወስደው ለሀገራችን ሰላም መስራት አለባቸው። ሁለንተናዊ የሆነ ሰላም በሀገራችን መምጣት አለበት፣ መናቅ የለበትም። በዚህ አጋጣሚ ያገውም ቢሆን የአማራ ክልል መንግስትም ቢሆን ላገው አማጺያን ያለው ንቀት መቆም አለበት። አንድ ሰውም ቢሆን መግደል ለምን ይገድላሉ? አንድ ሰው መግደል ከቻለ። ስለዚህ ሁሉም ነገር መቆም አለበት። በዋግምራ በኩል አሁን አሉ ያገው ነፃነት ግንባር የሚባል እነሱ ጋር ለመደራደር ፍላጎታቸውን ለማየት አይፈልግም። የአማራ መንግስት የሚፈልገው ዝም ብላችሁ እጃቸውን ስጡ ነው። እጅ የሚሰጡ ሊኖሩ ይችላሉ፣ የደከማቸው የመረራቸው። ግን እስከዛ ድረስስ ለምን አንድ ሰው ሲሞት ለምን ውስጥስ ገብተው ሰላም ሆኖ ይኖራል እንዴ? ጥያቄ እኮ አንዴ ተነስቷል። ይሄ ጥያቄ በአግባቡ መፈታት አለበት እና ወደ ድርድር መውጣት አለባቸው። የአማራ መንግስት ጆሮ ሊኖረው ይገባል። እኛንም ማነጋገር መቻል አለበት እና ይሄ ሰላም ጋር ተያይዞ ያለው ነገር በአጠቃላይ መንግስት ሰላምን ትኩረት ሰጥቶ ካልሄደ በጣም አሳሳቢ ደረጃ ለማንም የሚበጅ ነገር አይደለም ማለት እፈልጋለሁ። አብሮን ለነበረን ቆይታ ከልብ አመሰግናለሁ። እንግዲህ ውድ አድማጭ ተመልካቾቻችን ከአቶ አላምሮ ይርዳው ጋር የነበረን ቆይታ ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የፊንፊኔ መልቲሚዲያን የዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፊንፊኔ መልቲሚዲያ የታሪክና የመረጃ ምንጭ